ሰላም ጤና ይስጥልኝ። ይህ ሮቤል ዛጉዌ ሚዲያ ነው። በኢትዮጵያ ታሪክ ማህደር ውስጥ ደምቀው ከሚነሱ የጥንት ስልጣኔዎች ህዝቦች መካከል አንዱና ዋነኛ የሆነውን የአገው ማህበረሰብን በዛሬው ቪዲዮ እናያለን። በተለይ ደግሞ የጎጃም ምድር የሚኖረው የጎጃም አገው ወይም የአዊን ታሪክ በዛሬው ቪዲዮ በሰፊው እናያለን። ጥንታዊው የአክሱም ስልጣኔ ጀምሮ እስከ ዛሬዋ ዘመናዊት ኢትዮጵያ ምስረታ ድረስ ያለውን ሚና እጅግ የረቀቀና አስደናቂ የሆነውን የአገው ማህበረሰብን ታሪክ በዛሬው ቪዲዮ እናያለን። ናኪኒ ጀሪ خسانتي خكي برتلا كيما كاسوسدا أصادر كنسان كاتكما خسانتي خكي برتانتا كيسي تامباني كي ختا كيسي سيغرنان غرغم كوتسنا مسكين استاسنا باركستنا نغمكانا ناكين انترك كيسي كشين كما فيو اساسا كنسان ادر እስከ መጨረሻው ተከታተሉ። በታሪክ ውስጥ ያሳለፏቸው ውጣ ውረዶችና በኢትዮጵያ ስልጣኔ ላይ ያሳረፉትን የማይረሳ ታሪካዊ አሻራ በሰፊው እንመለከታለን። የጎጃም አገው ወይም አዊ የታሪክ ምሁራን እንደሚያስረዱት የአገው ህዝብ በኩሽ የዘር ሐረግ ውስጥ ይመደባል። የኩሽ ሐረግ ከሚመደቡትና በሰሜንና በማዕከላዊ ኢትዮጵያ ከሰፈሩ እጅግ ቀዳሚ የሆኑ ህዝቦች አንዱ የአገው ማህበረሰብ ነው። በተለይ በጎጃም ምድር የሚገኘው አገው የራሱ የሆነ ውብ ባህል፣ የማንነት መገለጫና አዊኛ የተባለ ጥንታዊ የኩሽ ቋንቋም ያወራል ወይም የኩሽ ቋንቋውን ይናገራል። ኑግ አብዚ ነው፣ ልንጉሬ ይባላል ባዶኛ። ይሄ ከኑግ የሚሰራ አብዚ ነው። ይሄ እኚህ አገው የተባሉ ማህበረሰብ ማለት ነው። ከነዚህ ህዝቦች በወንዞችና በለምለም ተራሮች የተከበበው የጎጃም ምድር ላይ ኑሮውን መስርቶ በዋናነት ግብርናንና ከብት እርባታን በማቀናጀት ስልጡን ማህበረሰብ በመገንባት እስካሁን ድረስ በአገሪቱ ላይ ታላቅ አሻራ እያሳረፈ ያለው ማህበረሰብ ነው የጎጃም አገው። እንግዲህ የጎጃም አገው ታሪክ በተለይ ደምቆ የሚነሳው ከኢትዮጵያ ነገስታት ከሀገር መከላከያ ታሪክ ጋር ተያይዞ ነው። የአገው ህዝብ ለአገሩ ሉዓላዊነት ክብር ካለው የማይናወጥ ፍቅር የተነሳ ታሪካዊ ጠላቶቿ ኢትዮጵያን ለመውረር በመጡበት እያንዳንዱ አጋጣሚ ሁሉ ግንባር ቀደም ሆኖ ተሰልፏል። ለአብነት ያህል በዳግማዊ አጼ ምኒልክ ዘመነ መንግስት የተካሄደው ታላቁን የአድዋን ጦርነት ስናነሳ የጎጃም አገው ጀግኖች ካሳዩት ተጋድሎ ውጪ ታሪኩ ሙሉ ሊሆን አይችልም። እንግዲህ የጎጃም አገዎች በአድዋ ጦርነት ወቅት ታላቁን የጦር መሪ ራስ መንገሻ አቲከም በጎጃም በኩል የነበረውን ሰራዊት ሲመሩ የአገው ፈረሰኞች እና እግረኞች ጦር ያሳየው የውጊያ ጥበብና ወታደራዊ ጥንካሬያቸው ጠላትን በእጅጉ ያስደነገጠና ወደኋላም እንዲሸሽ ካደረጉ አንዱ ይህ ታሪክ ነው። የአገው ጀግኖች የታወቁበትና እስከዛሬ ድረስ በኩራት የሚነሳ የፈረሰኞች ባህላቸው በጦር ሜዳ ላይ ጠላትን በፈጣን ስልት ለመቁረጥና ለመደምሰስ ትልቅ አቅም ሆኖ አገልግሏል። ይህ የጀግንነት ታሪክ በትውልድ ቅብብሎች ቀጥሎ በፋሺስት ጣሊያን ሁለተኛ ወረራ ወቅትም የአገው
አርበኞች በዱር በገደል እየተዋጉ ሀገራቸውን ነፃ ለማውጣት ደማቸውን አፍስሰዋል፣ አጥንታቸውንም ከስክሰዋል። የጎጃም አገው ታሪክ ስናነሳ እንግዲህ ከጀግንነት ታሪኩ ባሻገር በባህል በልዩ ልዩ ማህበራዊ እሴቶች የበለጸገ ማህበረሰብ ነው። ከዚህም መካከል እንግዲህ የአገው የፈረሰኞች ማህበር አንዱና ትልቁ የሀገር ቅርስ ነው። ትልቁ የሀገር ቅርስ ነው። ይህ ማህበር የጥንቱን የወታደራዊ ስልት የፈረስ ግልቢያ ጥበብንና የጀግንነት ትውፊትን ጠብቆ ለዛሬው ትውልድ ያቆየው ደማቅ ተቋም ነው። በየዓመቱ እንግዲህ የሚከበረው የአገው ፈረሰኞች በዓል በሺዎች የሚቆጠሩ ፈረሰኞች ባህላዊ አልባሳትን ለብሰው ጋሻና ጦር ይዘው የሚያሳዩት ትዕይንት አስገራሚ ነው። የህዝቡን ታሪካዊ ጥንካሬና ውበትን በግልጽም ያሳያል። ይህ የአገው ፈረሰኞች ማህበር የሚለውን ታሪክ ደግሞ በሙሉ በደንብ በሌላ በተጨማሪ ታሪክ እመጣበታለሁ። በተጨማሪም የማህበረሰቡ እርስ በርስ የሚደጋገፉበት ሰላምንና አንድነትን የሚያጠናክሩበት የራሱ የሆነ የዳኝነት የሽምግልና ስርዓት አለው። ተፈጥሮን የመንከባከብ የአባይ ወንዝ መነሻ ለሆኑት ምንጮች ለአካባቢው ጥበቃ ያላቸው ልዩ ክብር ደግሞ ህዝቡ ምን ያህል ከተፈጥሮ ጋር ተስማምቶ የሚኖር ስልጡን ማህበረሰብ መሆኑን ያስረዳል። እንግዲህ ስለ አገው ማህበረሰብ በሰፊው ስናነሳ እንግዲህ እንደዚህ በአጭር ቪዲዮ የሚያልቅ ባይሆንም በአጠቃላይ የጎጃም አገው ታሪክ ጀግንነት፣ የጥበብ የልዩ ባህልና ማንነት መዝገብ ነው። ይህ ጥንታዊ ህዝብ ዛሬ ድረስ የራሱ ማንነት የራሱ ቋንቋ አስከብሮ ለኢትዮጵያ አንድነትና እድገት የጀርባ አጥንት ሆኖ እስከ ዛሬ ድረስ ቀጥሏል። የዚህ ታላቅ ህዝብ ታሪክ ባህል ለዓለም ለማስተዋወቅ የሁላችንም ድርሻ መሆን እንዳለበት እያስገነዘብኩ ስለ አገው ማህበረሰብ ጥንታዊ ታሪክና አስገራሚ ባህሎች ያዘጋጀነው ቪዲዮ ይህንን ይመስል ነበረ። ቪዲዮን ከወደዳችሁ ላይክ በማድረግ እንዲሁም በሌላ ጊዜ ደግሞ አስገራሚ የሆኑ ታሪኮችን ይዘንላችሁ እንቀርባለን። እንዲሁም በቪዲዮ በኮሜንት መስጫ ላይ ደግሞ እንደዚሁ የማንን ታሪክ እንድሰራላችሁ ትፈልጋላችሁ ኮሜንት ላይ ጻፉልኝ። ይህንን የሮቤል ዛግዌ ሚዲያን ደግሞ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ እንዲሁም ላይክ ያደረጋችሁ ለሌሎች እንዲደርስ ደግሞ ሼር በማድረግ እንድትተባበሩ በአክብሮት እገልጻለሁ። ስለ ጎጃም አገው በሰፊው ያለውን የፈረሰኞችን ማህበር ታሪክ እንዲሁም የተለያዩ የማህበረሰቡን እሴት ባህል እንዲሁም አጠቃላይ ያለውን አኗኗር ዘይን ደግሞ በሌላ ቪዲዮ በሰፊው እመጣለሁ። እስከዛው ሰላም ቆዩ። ሻሎም። አጁን ገንባሌ ወገቡን ዝናረ ጋሻውን ሲወጋ ዘንጉን ሲወረውር ጋሻውን ሲወጋ ዘንጉን ሲወረውር እቴሻሹነ በጩጋኑነ
እቴ ገንቦን እቴ ገንቦን እቴ ገንቦን ባምጪው የቱን እቴ ሻሹን እቴ ሻሹን እቴ ሻሹን ክበጂው ጋኑን እቴ ገንቦን እቴ ገንቦን